ድርጅቱን ለቀው የወጡ ዶክተር አረጋይ በርሄና ሌሎች አንጋፋ የህወሓት መሪዎች ቡድኑ ተቃርኖን በማጎን ይተዳደራል ይላሉ። ቡድኑ ስግብግብ ምኞቱን ለማሳካት በስልጣን ዘመኑ ከዋይት ሃውስም ከአልሸባብም ጋር ተባብሮ ሰርቷል። አሸባሪ ህወሓት በሶስት አስርት ዓመታት ውስጥ በሀገረ መንግሥት ግንባታ ሂደት የተፈጠሩ ቅራኔዎችን ከማከም ይልቅ በተቃርኖዎች ውስጥ ሽብልቅ እያኖረ ስልጣኑን አደላድሎ ኖሯል። በሕዝብ እምቢተኝነት ከስልጣን የተባረረው ቡድን ዛሬ ላይ የሽብር ጥቃት በመፈጸም ዳግም የክፍፍል ፖለቲካን ይዤ እመጣለሁ በሚል ስሌት ከኒውዮርክ እስከ ሞቃዲሾ ከካርቱም እስከ የመን በረሃዎች ያሉ ሴሎቹን አንቀሳቅሷል። በሕዝቡ ምን ያህል እንደተጠላና ዳግም የ27 ዓመቱ ምኞትና የነጻነት ዘርፊያ ማግኘት እንደማይችል ቢያውቅም ያልሞት ባይ ተጋዳይነቱን ማቆምን አልፈለገም። በመጨረሻም መሞቱን አምኖ ሲቀበል የማይሳካውን ኢትዮጵያን ማፍረስ የቁም ቅዠቱ አድርጎ ከየትም ዓለም ይምጣ ብቻ ሀገሪቱን ለማፍረስ ከሚረዳው ኃይል ጋር ይሳካ ይሆናል በሚል ተስፋ ጥምረትን መፍጠር ተይዞታል። ኢትዮጵያን ለማፍረስ ሲኦል ድረስ ወርዳለሁ ያለው የሽብር ቡድን ያሰበውን እንዲሳካለት ምድር ላይ ካለ ከየትኛውም የሽብር ቡድን ጋር ለመጣመር መምረጡ እምብዛም አይገርምም። ሺህ ቅርንጫፍ ረግጦ የተንኮል ጋብቻ ቢፈጽምም ያሰበው አልሳካ ማለቱ እረፍት ነሳው እንጂ። ህወሓት ጥሎት ከሄደው የተደላደለ የሥልጣን ቤቱ ለመመለስ ከአገር አልፎ ዓለም አቀፍ አሸባሪዎች ጋር ጭምር ጥምረት እንዲፈጠር አስገድዶታል። ለዚህም ኢትዮጵያን ማፍረስ ድረስ የሚቆይ ጥምረትን በአፍሪካ ብቻ ሳይሆን በዓለም እንደ ስጋት ከሚታየው አልሸባብ ጋርም ፈጽሟል። በጥቅምት 2013 በሱዳን የሚገኙ የህወሓት ሴሎች ከአልሸባብ ከፍተኛ ቦታ ከሚሰጠው አመራር አብዱላሂ ናድር ጎሳውዲር ጋር በመገናኘት የመጀመሪያ የጥቃት ፍላጎቶች ማጽናት ጀምረዋል። ግንኙነታቸውን ናዲር በጁባ በንግድ ሥራ በሽፋን የሚንቀሳቀሱ የህወሓት አመራሮችና የአልሸባብ አመራሮችን በማገናኘት ወደ ተሻለ ለማጥፋት የታቀደ ጥምረት አሻገሩት። ሁለቱም የሽብር ቡድኖች በጋራ ለመስራት ስምምነት ላይ ደረሱ። በዚህ ጭካኔ ላይ የተመሰረተው ስምምነታቸው አልሸባብ ከህወሓት የትጥቅ ትግል ስልት ለመክሰምና ህወሓት ከአልሸባብ የሽብር ልምድ ለመክሰም ተዋሉ። በዚህ ሳያበቃ አልሸባብ በሚቆጣጠራቸው የቦሳሶ ወደብ ከተሞችን በመጠቀም ከየመን ህገወጥ የጦር መሳሪያዎችን ህወሓት እንድታስገባና ሀገሪቱን ወደ ጦር አውድማነት ለመቀየር መስመር አበጁ። ነገር ግን የጭካኔ ጥግ ትስስራቸው ያሰቡትን ውድመት ሊያመጣላቸው አልቻለም። እናም ቡድኑ ለዓመታት በብሔር በኩል ብለውት አልሳካ ያላቸውን በአዲስ ዕቅድ የሃይማኖት ካባ ደርበው መጥተዋል። ከዚህ ባለፈ ጽንፈኛና አሸባሪ ቡድኑ አይኤስ ቀድሞ ከነበረው አልሸባብ ጋር ሳይለያዩ የጥፋት ጅራፋቸውን በመላ ኢትዮጵያ ለመሰንዘር ነጋሪታቸውን ለመጎሰም በጋራም ተነስተዋል። ታዲያ አዲሱ ዕቅዳቸው በሰሜንና በምስራቅ ለዘመናት በሃይማኖት ልዩነት ተከባብሮ ተቻችሎ የኖረውን ሕዝብ በማጋጨት የፖለቲካ ፍላጎታቸውን ማርካት ሆኗል። የሚገርማችሁ ነገር ሶሻል ሚዲያው ተጨናንቋል። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አላንተ ፍትህ የምጠይቀው ምን ሰው አይደለም እንዴ አንተ? ለሱ የሰጠውን እጅ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውን አለ ጎንደር መወደ ቢያቀተ ባጠገብ ያለውን ክርስቲያን አንገቱን ቅልት። ሰላም አለይኩም ወራህመቱላሂ ወበረካቱ። ከዚህ የባሰ ጊዜ ሊመጣ አይችልም ወንድሞች እህቶችም እንደዛ። ሁላችሁም በቻላችሁት አቅም ወላሂ ትግል መቀላቀል አለባችሁ። ጎረቤቶቻችሁ እንኳን ቢሆኑ ውለታ የዋሉላችሁ ሰዎች እንኳን ቢሆኑ ወላሂ እርምጃ ልትወስዱባቸው ይገባል። ይህ የበቀል ጊዜ ነው።
ይህ ነገራቶችን የምናስታምምበት ሁሌ እየቻልን የምንኖርበት ጊዜ አይደለም። ወላሂ ይህ የጂሃድ ይህ የትግል ወቅት ነው። በቻላችሁት አቅም ዝማችሁ። ወላሂ በድንጋይም ቢሆን በሽንኩርት ቢላም ቢሆን እርምጃ ውሰዱባቸው። ወላሂ ልታፈገፍጉ አይገባም። በዚህ ብትሞቱ ወላሂ ሸሂዶች ናችሁ። ወላሂ ይህን እድል ዳግመኛ አታገኙትም። በጎረቤቶቻችሁ ነው መጀመር ያለባችሁ። ነውረኛ ተግባር የሚፈጽሙ አካላት ምንም ይሁን ማንነታቸው ወንጀለኞች ናቸው። በህግና በስርዓት ሊዳኙ ይገባል። መንግስት ይሄን የማስከበር ስራ እየሰራ ስላለ አሁንም ከመንግስትና ከጸጥታ መዋቅሩ ጋር በመሆን በሰላም ጉዳዮቻችን መፍትሄ እንዲያገኙ ያዘንባቸው እንዲታከሙ ሁላችንም በሰላም የምንታወቅበት ባህር ያለን ያን መስመር ይዘን እንድንሄድ ነው አደራ የምንለው። ከዛ ባለፈ እንደ ሀገር አሁንም የምንቀጥለው ጥፋት የሚያጠፋ አካል ሲያጠፋ ጥፋትን በመድገም አይደለም ውጤት የሚመጣው። ነውርን በነውር አናክመው፣ ጥፋትን በጥፋት አናድነው። እስልምናችን እንደሚያዘን የራሳችን የሆነ መለያ ማንነት አለን። ያንን መሰረት ተከትለን ነው የምንሄደው። ማንም ሰው እንዳይጎዳ ማድረግም ይገባል። ኢስላም ሚዛናዊ ነው። ሐቅህን ለመቀበል ስትል ብትሞት ሸሂድ ነህ ይላል። በሌላ በኩል ደግሞ ያ ነገር ሳይከሰት ችግሩን መፍታት ከተቻለ ደግሞ ያንን አማራጭ መከተል ይኖርብናል። ግልጽ ነው አይደል? ያንን አማራጭ መከተል አለብን። አሁን ባየነው ሁኔታ፣ አሁን ባለው ተጨባጭ ሁኔታ እዚህ ጋር ደግሞ የሁለት የሃይማኖቶች ጠብ ለማስመሰልም እየተደረገ ያለ ነገር አለ። ሙስሊምና ክርስቲያን ተጣልተዋል የሚል ነገር ማለት ነው። ይሄ በፍጹም ተቀባይነት የሌለው ነገር ነው። የሃይማኖት ጸብ አይደለም። የሙስሊምና የክርስቲያን ጸብ አይደለም። ቤተ ክርስቲያንና መስጂድ አንድ ላይ አናይም የሚል ህዝብ ጸብ አይደለም። ከዚህ በስተጀርባ ህዝቡን ቀስቅሶ ሙስሊሙን ከክርስቲያኑ ጋር ለማጋጨት የሚፈልጉ አካላቶችን ሴራኛ አናፈጽም። የዓላማው አስፈጻሚዎች በቅርቡ መንግሥት ከሚያስገባው የሳውዲ ተመላሾች ጋር በመቀላቀል ወደ ኢትዮጵያ እንዲገቡ ማድረግ ነው። እንዳሰቡት ወደ ኢትዮጵያ እንዲገቡ ቢያደርጓቸውም የታቀደውን የእምነት ቀውስ መፍጠር አልቻሉም። በዚህም የአልሸባብ አባላት የሆኑ 48 ግለሰቦች በድሬዳዋ ግጭት ሲቀሰቅሱ እንዲሁም 5 ግለሰቦች ደግሞ በጅጅጋ የአፍጥር ፕሮግራሙን ለመረበሽ ሲሞክሩ በተጨማሪም በሻሸመኔ 2 ግለሰቦች ቀደም ሲል ተፈጥሮ የነበረውን ተግባር ለመድገም አቅደው የተንቀሳቀሱ በጥቅሉ በምስራቁ ሁከት ለመፍጠር የተሰማሩ 55 የአልሸባብ ሴሎች በቁጥጥር ስር ውለዋል። በመቀሌ ከሚያዝያ 13 ጀምሮ ለተከታታይ 15 ቀናት የህወሓት አመራሮች በቀጣይ ባሰቡት ጥፋታቸውና በወቅታዊ ጉዳዮች ላይ በዝግ ተማክረዋል። ይህኛው ምክክራቸው ለ15ኛ ጊዜ ነው። ለ14 ጊዜ ያልተሳካው ህልማቸው በአሁኑ እንዲቀናው ሰላም ጉዳይ በሚፈለገው መንገድ እየተሳካ ባለመሆኑና የትግራይ የግዛት አንድነት አጠቃላይ ከጠላት ነፃ የማድረግ ሥራ ባለመሰራቱ ምክንያት ለበርካታ ዘርፈ ብዙ ችግሮች ተጋልጠናል የሚል ድምዳሜ መድረስ እንዲችሉ አደረጋቸው። በዚህም ሳቢያ ከፍተኛ የውጭ ሀገር ትኩረት ማግኘት እንደሚገባቸው፣ ለዚህም መስራት እንደሚገባቸው ቀጭን ውሳኔ ያስተላለፉ። ለዚህም እንደ ቴዎድሮስ አድሃኖም ያሉ ሰዎች ልሳናቸው እንዲሆን አድርገዋል። በዚህኛው ምክክራቸው በቀጥታ ወደ ጦርነቱ ቢገቡ መንግሥት መከላከያን እንደ አዲስ በጠንካራ መዋቅር በማደራጀቱ ምክንያት አንድም ጥቃት መፈጸም እንደማይችሉ ተረድተዋል። በዚህ ላይ ህወሓቶች እንዋጋለታለን የሚሉት ሕዝባቸው ሳይቀር አንቅሮ እንደተፋቸው ስለገባቸው መቀሌ ላይ እንዳይነካ ከፍተኛ ጥንቃቄ ማድረግ እንደሚገባቸውም ወስኗል። ለዛም ነው በቀጥታ ወደ ግጭት ከመግባት እንደለመዱት ውስጥ ውስጡን ማሴር የተያዙት። ከዚህ ባለፈ በእስራኤልና አውሮፓ የሚኖሩ የትግራይ ተወላጆች የሆኑ ዲያስፖሮች አሜሪካ ልታጸድቅ ያረቀቀቻቸውን 2 ረቂቆች ሂደት ማቋረጧን ተከትሎ ተስፋ በመቁረጣቸው ለትግራይ ወታደር ያሰባሰቡትን የገንዘብ እርዳታ ለሌላ አገልግሎት ለመዋል ውሳኔ ላይ መድረሳቸው የማይወጣው አጣብቂኝ ውስጥ እንደከተታቸው በዝግ ስብሰባቸው አምነዋል። ለዚህም ነው በእጃዙር ኢትዮጵያን መበተን መያያዛቸው። የሰሞኑ
የሽብር ቡድኑ የማህበራዊ ሚዲያ እንቅስቃሴ ከቀውሱ ጠመቅ አንስቶ ምን ያህል ርቀት እንደተጓዘ አስረጂ ሆነው። ቡድኑ የመጨረሻ ያለውን የሃይማኖት ካርድ መዟል። ለዚህም መንደርደሪያ በሚያዝያ 19 2014 ዓመተ ምህረት በጎንደር ከተማ በወልዲያ ከተማ ታስቦ ያልተሳካውን የሃይማኖት ግጭትን በህወሓት ከጽንፈኛ አካላት በተጨማሪ ካልሸባብና አይኤስአይኤስ ጋር ባደረገው እቅድ መሰረት እንዲነሳ ሆነ። በታሪካዊቷ ጎንደር የተፈጠረው ነገር ህዝቡን በፍጹም የማይወክል ተግባር መሆኑ ያጠያይቅም። ይህ ተግባር እንዲፈጸም የመቻቻል ድንበር የሰበሩ የጽንፈኞች ተግባር መኖሩ የሚካድ አይደለም። ወገን ወደ ሀገር ቤት የጠራውን ከኢድ እስከ ኢድ መቃወም አንስቶ እስከ አደባባይ አፍጥር መቃወም ድረስ ብዙ ሥራ መሰራቱም እርግጥ ነው። ከዛ ውጪ ግን ህወሓት ያቆራኛቸው አልሸባብ አይኤስአይኤስና ሌሎች ጽንፈኛ ቡድኖችና ግለሰቦች ያለሰለሰ ጥረት ይህን ድርጊት በመጀመሪያ በሰሜኑ ሊያስነሱት ባሰቡት ከወልዲያ ጀምረው ጎንደር ከዛም ደሴ በስተመጨረሻም ከሚሴ ሊተገብሩት ያቀዱት ሴራ ሲሆን ከወልዲያ ቀድመው ጎንደር ላይ ተግብረውታል። በጎንደር ከተማ አንድ የሙስሊም ትልቅ አባት ሼኪ ህልፈትን ተከትሎ የቀብር ስነ ሥርዓት ለመፈጸም በወጡ ግለሰቦችና በሌሎች አካላት መካከል ግጭት ለመፍጠር ታስቦ የተነሳው ቡድን ህዝቡ እንዲረበሽ አደረጉ። እነዚህ ሰዎች በቁጥጥር ስር መዋል ተችሏል። በጎንደር የታሰበውን ጥቃት ያሰቡትን ያህል ሳይደርስ መቆጣጠር ተችሏል። የዚህ የሃይማኖት ካባ ለብሶ ማጋጨትን ዓላማ ያደረገውን ጸብ ወደ ደሴ፣ ወልዲያ እንዲሁም ወደ ባህር ዳር ለመውሰድ እቅድ ቢቀመጥም እንዳይሳካ ሆኖ መሰባበር ተችሏል። በዚህ ድርጊት ህዝቡ ወደ ሌላ ግጭት ለማስገባት የታሰበውን ሐሳብ በከፊልም ቢሆን እነሱ ባዘጋጇቸው ኃይሎች ሊሳካ ችሏል። በዚህ ግጭት በስልጤ ዞን ይኸው ቡድን ባዘጋጀው የጥቃት አባላት አስተባባሪነት የኦርቶዶክስ ቅዱስ ሩፋኤል ቤተክርስቲያንና የፕሮቴስታንት እምነት ቤተክርስቲያናት እንዲቃጠል ጥቃት እንዲደርስም ሆኗል። በዚህ ሳያበቃ በደቡብ ክልል ቀጣይ የህወሓት ኃይል የጥፋት ዕቅድ መተግበሪያ አካባቢዎች እንዲሆኑ ሆነዋል። በዚያም የአይኤስአይኤስ አባላት ጥፋቱን ለማስፈጸም ቢሰማሩም ከጸጥታ ኃይል ግን ማምለጥ አልቻሉም። በተያዘም በእኚሁ ኃይሎች የተላኩ የአልቃይዳ ቅሬቶች የማጋጨት አጀንዳን የያዙ ሰዎች ይህን ለመቃወም የወጡ ህዝቦች ጋር ተመሳስለው የጥላቻ ሐሳብ የያዘ ተቃውሞን እንዲያሰሙ አድርገዋል። በቅንጅት እየተሰራ ባለው ሥራ በህዝብ ግጭት በሚመጣ የህዝብ ገንዘብ ለመሰብሰብና ድብቅ ሴራቸውን ለማስፈጸም ጂሃድ ጭምር በማወጅ ሲያሰባስቡም ከርመዋል። በዚህም ጊፍት ነቢድ፣ ሲራጅና ራእይ የሚባሉ ገጾች ህዝቡ አብሮ የኖረ እስከማይመስል ድረስ እንዲጋጭና ከፍተኛ ውድመት እንዲደርስ ጥረት ሲያደርጉ ነበር። ለ15 ቀን ሁሉንም ረስቶ ዘግቶ ሲመካከር በነበረው ጉዳይ አንዱ ኤርትራን መንካት አለመቻላቸው ነው። ኤርትራን ከነኩ የማይወጡት ችግር ውስጥ እንደሚገቡ ስለተስማሙ የፌዴራል ኃይሎች መጠቀምን ብቸኛው አማራጭ አድርገው መያዝ እንዳለባቸው ተማምነዋል። ለዚህም የቅማንት ኃይሎችን ሚዲያና ቢሮ በመስጠት እሽሩሩ ማለት ጀምረዋል። ይህ እሽሩሩ በዋጋ የያዙትን ቦታ መልቀቃቸው የማይቀር ስለሆነ ይህም ቦታ በተዘዋዋሪው በአካባቢው በሚንቀሳቀሱ ቅጥረኛ ኃይሎች ለመያዝ አቅደው በመስራት ላይ ናቸው። በህወሓት በአማራ ክልል ያለው የጥፋት አጀንዳ እቅዱ ዛሬም አላበቃም። በ1968 ማኒፌስቶ እንደገለጸው አማራን ዘላለማዊ ረፍት መንሳት ዛሬም የቀጠለው ግብሩ ነው። እናም በክልሉ ላይ ዳግም ግጭት እንዲከሰት እሳት መጫሩን አላቆመም። ለዚህም አንዱ ማሳያ በሱዳንና በአማራ ህዝብ ያለ የመሬት ግጭት እንዲነሳ ያላሰለሰ ጥረትን እያደረገ ይገኛል። በዚህ ላይ አዲስ አበባ እንገባለን የሚለው ፉከራው በውጭ ሀገራት ጥረት ቢታገዝ እንኳ
አሁን ሊሆን ባለመቻሉ የውጭ አገራት ድጋፍ እንደ ቀድሞ ያሻውን ለማድረግ አላስቻለውም። ለዚህ ነው ለዘመናት ደብቆ ያቆየውን የሃይማኖት ጦር መስበቅ ብቸኛ አማራጭ ያደረገው። ህወሓት በአራት አቅጣጫ ከአልሸባብ ከሸኔና አይኤስአይኤስ ጋር በጋራ በመስራት ላይ ይገኛል። በደቡብ አዲስ አበባ፣ ሻሸመኔ፣ አላባ፣ ወልቂጤና ወራቤ፣ በሰሜን ወልዲያ፣ ደሴ፣ ከሚሴ፣ አጣዬ፣ ሸዋሮቢት የሸኔን ክንፍ በማንቀሳቀስ ሽብር መፍጠር የሲከሽፍባቸው ጎንደር፣ ባህር ዳር፣ ደሴና ጣዬ ኢላማ ያደረገ ጥቃት መፈጸም በተጨማሪም በምስራቅ ድሬዳዋ፣ ሐረር፣ ጅጅጋም የዕቅዳቸው አካላት ሆነዋል። ለዚህ ተግባር የህወሓቱ ጉምቱ ሰው ብርሃነ ገብረ ክርስቶስ ኬንያ፣ ሱዳንና ሶማሊያ ድረስ በመሄድ ስምምነት ፈጥሯል። የሽብር ቡድኑ የኢትዮጵያን ውድቀት ከሚፈልጉ የውጭ አካላት ጋር ጥምረትን አጠንክሯል። ለዚህ ማሳያ ታላቁ የኢትዮጵያ ህዳሴ ግድብ በዚህ ክረምት 3ኛ ዙር ሙሌት እንዳይደረግ እየለፋ መሆኑ ነው። ከዚህ በተጨማሪ ጊዜ አጋሩ ሸኔ ላይ መንግስት የወሰደው ከፍተኛ ኦፕሬሽን ህወሓትን ከፍተኛ ስጋት ውስጥ ከቶታል። የሃይማኖት ካርዱን መምዘዝ የሽብር ቡድኑ አጋርን መታደግ ኢላማም ያደረገ መሆኑ አሁን በጋር ታይቷል። ወይንም ኩልሞ እደወራል እደኻዝት ወራን ተቆደር ከደሙ ማለር ግን ራምቻል ደማ ሐናብ ደማ ለእነማ ጉዴ ደበርቲኒ ነፍቱ ሀዲሳይ ነፍቱ አክቱ ደደበዱ እንቀቡ ዋናን ጀሩን ቀቡ ምን ኦሮሞ ብየ ከሰ ብየ አላ ማሎ ማን ቤት ደበርቲማ ሲጣለ ኦሮሞ ረቀለተኒ ጉዴና በኦሮሞ ተጠየ ደበርቲ ኦሮሞ ተጠየ ሲጣለ ይጀት አከምት ያር ይሰግራ ይወት ዋታ ኮድበት ነው የሚሰጠው እንጂ ሜዱ ደግሞ አንድ ጦር ያለበትን ቦታ ሌላው አልፎ ሲሄድ ለዘረፋ ለሌብነት ይሄዳል። ሴቶችን ደፍሯል። ሴቶች አይቀሩትም፣ እናቶች አይቀሩትም። ከዚህ በላይ የምለው የለኝም። ኦሮሞዎች ከውጭ እስከ ሀገር ውስጥ ባካችሁ እያሉ ነው። እነዚህ እውነት ከኦሮሞ እናት ነው የተወለዱት እያሉ ነው። እወቁ፣ ከሴት ነው የተወለዳችሁት፣ ከኦሮሞ ነው የተወለዳችሁት በማለት ምሬታቸውን እየገለጹብን ነው። ከተናገርክ የሚሰማ ሰው የለም። እርግጥ ከቅርብ ጊዜ ወዲህ እዛም እዚህም በየቦታው ችግሮች ሃይማኖታዊ መልክ ይዘው የመጡት የሚዳሰስ የሚታይ ፖለቲካዊ ግብ አላቸው። አንድ ኢትዮጵያ አሁን ላይ መላው የኢትዮጵያ ክፍል ከሀገር ውስጥም ሆነ ከውጪ ሀገር የሚተነኩሱና ከግጭት ውስጥ ለመውጣት መሰረታዊ ሥራዎችን አጠናክረው ተቃርኖን በጠረጴዛ ዙሪያ ለመፍታት እየተሰራ ያለውን ሥራ ማደናቀፍ ግብ ያደረገ ነው። 2 ኢትዮጵያ መንግስት ከህብረተሰቡ ገፍተው ከመጡት የህዝብ ጥያቄዎች መካከል በታጠቁ ኃይሎች ምክንያት ህዝቡ ሰላም ወጥቶ መግባት እንዳልቻለ ማረስ፣ ገበያ መውጣት አለመቻሉንና ዘረፋና ግድያ መበራከቱ ለመንግስት የጸጥታ ኃይሉ ይህን የህዝብ ጥያቄ ለመመለስ በተለይም በኦሮሚያ ከፍተኛ ኦፕሬሽን እየተወሰደ ይገኛል። በውጤቱም የጠላት ኃይል የጉዳይ የገፋ ከሄደ ከመጥፋቱ በፊት የመጨረሻ ዕድሉን በሃይማኖት ብጥብጥ በማስነሳት የመንግስትን ትኩረት ማስቀየር ሆኗል። 3 አሁን ወቅቱ ወደ ክረምት እየመጣና ከፍተኛ ዝናብ እየጨመረ በመምጣቱ የታላቁ ህዳሴ ግድብ 3ኛ ሙሌትን ለማደናቀፍ ከውጭ ተልዕኮ የተሰጣቸው የጥፋት ኃይሎች አሁንም የመንግስትን ትኩረት ከሙሌት ለማስቀየር ነው። 4 ኢትዮጵያ ባለፈው ዓመት ከመቀሌ የተነሳው አሸባሪው የህወሓት ቡድን ብዙ ጥፋቶች እያጠፋና በከፍተኛ ፕሮፓጋንዳ በመታጀብ አዲስ አበባ ይገባል ብለው ተስፋ ያደረጉና አሰፍስፈው ሲጠብቁ የነበሩ ኃይሎችና ግለሰቦች ህልማቸው ስላልተሳካላቸው በሃይማኖት ግጭት ህወሓት ካቀደው የክረምቱ ወቅት ጦርነት በፊት ለማሳካት የታሰበ የሴራ ጥንስሶች መሆናቸው በገሃድ ወጥቷል።